አይገርምም? ገና በ40 ዓመቴ ሸበቶ በሸበቶ ሆይ ማለት ነው። ገና 40 ዓመቴ እኮ ነው። አሁን ትሳስ ላይ የሚይዘው 40 ጨርሼ ወደ 41ኛ ዓመቴ እሄዳለሁ ማለት ነው ትሳስ ላይ እና ጠጉ የሸበቶ በሸበቶ ሆነ ማለት ነው። በ40 ዓመቱ ሰው ይሸበታል እንዴ? እና የሸበቶ መድኃኒት የምታውቁም ንገሩኝ በዛው። እና ደግሞ እችን ቪዲዮ ዩቲዩብ ላይ ለለቃት ነው ማለት ነው። ፕሊዝ ሰብስክራይብ አድርጉኝ እስኪ፣ የእውነቴን ነው። ሰብስክራይብ እስኪ አድርጉኝ፣ ደስ ይበለኝ። ሰብስክራይብ አድርጉኝ ደስ እንዲለኝ። ከዛ ኮንፊደንስ ኑሮ በደንብ ቪዲዮ እየሰራሁ ለቃችሁላችኋለሁ። ቪዲዮ የሚያጠፋ መድኃኒት አለ ብለውኛል። ሽበቶ የሚያጠፋ መድኃኒት አለ ብለውኛል። እሱንም ለመጠቀም ሞክሬያለሁ። አብዬ ሲጀምር ነግራችኋለሁ እንዴት ሽበቶ ማጥፋት እንዳለበት ምናምን በጣም እየተማርኩ ጥናት እያደረኩ ነው። ይሄም እንዳለ ሸብቻለሁ ማለት ነው። ገና እኮ እንዳልወለድኩ ማያሳዝን። በዚህ ዓመት ሸብቼ፣ በዚህ እድሜ ሸብቼ፣ ገና ከማዳም ቤት ሳልወጣ ሸብቼ። እና እስኪ ሰብስክራይብ አድርጉኝ፣ በእውነት ሰብስክራይብ አድርጉኝ። ዩቲዩብ ላይ እየገባችሁ አለም ወሎ ይላል ዩቲዩብ እንትኔ ስሜ፣ ሰብስክራይብ አድርጉኝ። በቃ ሰብስክራይብ አድርጉኝ። ይኸው ያለሁበትን ቦታ ደግሞ ላሳያችሁ። ይኸው ዱባይ፣ ይኸው ባህሩ አሻጋሪ ይታያል። በደንብ አሳያችኋለሁ። እሄዳለሁ ከኛ እዛ ጋር የ10 ደቂቃ ወክ ነው። ያችሁታ በቅርብ ርቀት ይሄ ፊት ለፊት ያለው ትልቅ ሱፐር ማርኬት አለ። ሲቲ ማርኬት የሚባል ሲቲ ማርኬት ይባላል፣ ግን ትልቅ ሱፐር ማርኬት ነው። ውስጡ በጣም ሰፊ ነው። እውነት ያምራል። ይሄ ወደዛ ደግሞ እንደዚህ ስትሉ የሆነ በጣም የሚሰራ ፎቅ አለ። ያለሁት ዱባይ ራስ ኬማ ይባላል እና ከስርም ሞላ አለ። የምትፈልጉት ነገር ካለ በዛውም ታዙኛላችሁ። እሺ፣ ግን መጀመሪያ ላይ ሰብስክራይብ አድርጉኝ። ከመር ሰብስክራይብ እና ስለዚህ ሰብስክራይብ አድርጉኝ። ምን ችግር አለው? የማዳም ቅመሞች ነፍ አይደላችሁ እንደ በየሀገሩ። እኔ ማንንም ሰብስክራይብ እያደረኩኝ ላይክ ሼር እያደረኩኝ እያሳደግኩ አይደለም። እናንተስ ምን አለ ሰብስክራይብ ብታደርጉኝ? ከዛ ሰብስክራይብ ስታደርጉኝ ማይክ ገዝቼ ቆንጆ ቆንጆ ቪዲዮ እየሰራሁ እለቅላችኋለሁ በእውነት። ስለዚህ ሰብስክራይብ አድርጉኝ። በቃ ሰብስክራይብ አድርጉኝ። ዩቲዩብ ላይ መስራት አማረኝ። ሰብስክራይብ አድርጉኝ እንዴ!